መጽሐፈ ሳሙኤል ካልዕ ምዕራፍ 24 ቁጥር 3 ላይ ዳዊት ለሰራዊቱ እንዲህ ብሎ አዘዘ ይላል። ከዳን እስከ ቤርሳቤህ ኢዮአብን የሰራዊቱን አለቃ በእስራኤል ያለውን ሕዝብና ወታደር ቁጠርልኝ ብሎ አዘዘ ይላል። በዚህ ጊዜ የሰራዊቱ አለቃ ኢዮአብ ከ9 ወር ከ20 ቀን በኋላ ለንጉሱ ቁጥሩን ይዞ መጣለት። ንጉሥ ሆይ 1000 ዓመት ነገሥ፣ ሰይፍን የሚጨብጡ ሀገርን የሚጠብቁ 800,000 ወታደር አለህ ብሎ ለዳዊት ነገረው። ሕዝቡም 500,000 ሕዝብ አለ ብሎ ለዳዊት ነገረው። ዳዊትም በዚህ ጊዜ ልቡን መታው። እግዚአብሔርም ወደ ዳዊት ነቢዩ ጋድን ላከው ይላል። ምክንያቱም ዳዊት እግዚአብሔር በፈጠረው ሕዝብ ላይ የዚህ ሁሉ ሕዝብ መሪ፣ የዚህ ሁሉ እያንዳንዱ በእኔ ጫንቃ ላይ ነው ያለው ብሎ ልቡን ከፍ አደረገ። እግዚአብሔር ተቆጣው ዳዊትን ይላል። ነቢዩ ጋድን ወደ ዳዊት ላከ፣ እንዲህም አለው፣ በዘመንህ በሀገርህ በአንተ ላይ 3 ነገሮችን አመጣለሁ አለው ይላል። የመጀመሪያው የ3 ዓመት ረሃብ በሀገርህ ላይ ይሆናል አለው። ያው እንደምናውቀው ረሃብ ከባድ፣ እንደ ረሃብ ክፉ የለ። ትልቅ የነበረውን የሚያዋርድ፣ ከሰውነት ተራይ የሚያዋርድ፣ የሚያስንቅ፣ ዝቅ የሚያረግ፣ የሚያኮማትር ክፉ ነው ረሃብ። ቅዱሳን ሐዋርያትም ከረሃብ ጦር ይሻላል ብለው፣ ረሃብ ክፉ ነው። ስለዚህ የ3 ዓመት ረሃብ በሀገርህ ላይ። ሁለተኛ ምን አለው? ጠላቶች እያሳደዱ 3 ወር ከነሱ መሸሽ ወይም ከነሱ ተሸሻለ። በሰው እጅ ላይም ከባድ ነው ወገኖች። ጠላቶች እያሳደዱ መግቢያ መውጫ እያሳጡ ትጨነቃለህ። ይህም ከባድ ነው። 3ኛና የመጨረሻው የ3 ቀን ቸነፈር በሀገር ላይ ይሆናል። ነቢዩ ጋድም ከ3ቱ አንዱን ምረጥ አለው ይላል። የሚሻልህን ምረጥ። ዳዊትም ለነቢዩ ጋድ እንዲህ ብሎ መለሰለት፣ በሁሉ እጅግ ተጨንቄአለሁ። እግዚአብሔር ምሕረቱ ብዙ ነውና በሰው እጅ ላይ ከምወድቅ በእግዚአብሔር እጅ ላይ ልውደቅ አለ። ወገኖቼ የሰው እጅ ጥቂቱን ብዙ የሚያደርግ ነው። የሰው እጅ ከባድ ነው። ብዙ ወንድሞቻችን፣ ብዙ እህቶቻችን የተሻለ ነገር ለማግኘት በሰው አገር በሰው እጅ ላይ ወድቀው መከራ የሚያዩ የሚሰቃዩ በጣም ብዙ ናቸው። የሰው እጅ በጣም አስቸጋሪ ነው ወገኖች። ዳዊት በሰው እጅ ላይ ከምወድቅ በእግዚአብሔር እጅ ላይ የ3 ቀኑ ቸነፈር እግዚአብሔር የወደደውን ያድር፣ በሰው እጅ ላይ ግን አትጣለኝ አለ እግዚአብሔር። ወገኖቼ እግዚአብሔር ሁላችንም የምንጠይቀው ጥያቄ ሰው እጅ ላይ አትጣለኝ፣ እግዚአብሔር ሆይ አንተ እጅ ላይ ልውደቅ በሉት። በጣም ትልቅ ጸሎት ነው ወገኖች። የሰው እጅ በጣም ከባድ። ስለዚህ ምሕረቱ ብዙ ነውና በእግዚአብሔር እጅ ላይ ልውደቅ፣ እግዚአብሔር እጅ ላይ መውደቅ ይሻለኛል አለ ይላል። ስለዚህ እግዚአብሔር የተደገፈ እግዚአብሔርን የሚፈራ እግዚአብሔርን የተጠጋ አይወድቅ። መቼም ቢሆን ምናልባት ሊደክም ይችላል፣ ምናልባት ተስፋ ሊቆርጥ ይችላል፣ ግን መቼም ወድቆ አይቀርም። ምሳሌ 9 ቁጥር 9 ላይ ለጠቢብ ሰው ትምህርትን ስጠው፣ ጥበብን ያብዛ፣ ጽድቅንም አስተምረው፣ እውቀትንም ያብዛ። ጥበብ ማለት እግዚአብሔርን መፍራት ነው። መጀመሪያው መጨረሻውም እግዚአብሔርን መፍራት። እግዚአብሔርን ለሚፈራ ሰው እግዚአብሔር ሁሉም በጥበብ እንዲያልፍ በጥበብ እንዲያሳልፈው ያደርጋል። ስለዚህ
እግዚአብሔር አምላካችን የሰውን ሥጋ ለብሶ በተገለጠበት ሰዓት ሁሉም በጥበብ ይሠራ ነበር። ጥበበኞች መሆን ያስፈልጋል። ጥበብ ሲባል ወገኖቼ አንዳንድ ጊዜ ምናልባት ሊመታን የተወረወረውን ድንጋይ ጎንበስ ብለን ማሳለፍ ነው። እግዚአብሔርን በመማፀን እግዚአብሔርን በመጠየቅ በጸሎት በያለንበት በማይመቸው ቦታ እንኳ ቢሆን እግዚአብሔርን ስንጠይቀው እግዚአብሔር ይሰማል። የሁላችንንም ጸሎት የሁላችንንም ልመና እግዚአብሔር ይሰማል። እግዚአብሔር የሁላችንንም ጸሎት ልመና ይስማል። ሦስተኛ የምናየው በቁመትና በሞገስ በሰውና በእግዚአብሔር ፊት ያድግ ነበረ ይላል። ይህም ክርስቶስ በእግዚአብሔርና በሰው ፊት አደገ መባሉ ስለ ሰውነቱ ነው። በመለኮቱ ማደግ ማነስ፣ መጨመር መቀነስ የለበትም። በእግዚአብሔርና በሰው ፊት ማለት በፍቅረ እግዚአብሔርና በፍቅረ ቢጽ ፍቅረ እግዚአብሔርንና ፍቅረ ቢጽን እየፈጸመ አደገ ማለት ነው። ጥበብ ሞልቶበት አደገ ማለት ደግሞ በአንድ ጊዜ ልደግ ሳይል በየጥቂቱ አደገ ማለት ነው። ከዚህ ጥበብና የእግዚአብሔር ጸጋ የተባለው በየጥቂቱ ማደግ ነው። በሞገስ የሚለው በሁሉ እየተወደደ እንዳደገ ያመለክታል። በቁመት የሚለው እንደ ማንኛውም ሰው ቀስ በቀስ ማደጉን ያመለክታል። በዚህ በኦሪት ዘፍጥረት ምዕራፍ 6 ቁጥር 8 ላይ ኖህ ግን በእግዚአብሔር ፊት ሞገስ ነበረው፣ መወደድ ነበረው ይላል። እንግዲህ ኖህ ትውልድ እንዲተርፍ ትውልድ እንዲቀጥል የጸለየው ጸሎት የለመነው ልመና በእግዚአብሔር ፊት ሞገስ አገኘ ይላል። ሞገስ ማለት መወደድ ማለት ነው። ስለዚህ እግዚአብሔር ለሚወደው እግዚአብሔር ለወደደው ለኖህ ትውልድ እንዲቀጥል ቃል ኪዳን ገባለት ማለት ነው። በዚህ በኦሪት ዘፍጥረት ምዕራፍ 39 ቁጥር 4 ላይ ዮሴፍም በጌታው ፊት ሞገስን አገኘ፣ እሱንም ያገለግለው ነበረ፣ በቤቱም ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው ይላል። በጲጥፋራ ቤት ተሸጦ በወንድሞቹ የሄደው ቅዱስ ዮሴፍ ምን ሰጠው? እግዚአብሔር ሞገስን ሰጠው፣ መወደድን ሰጠው፣ መፈራትን ሰጠው። እግዚአብሔር በሄደበት ሁሉ እግዚአብሔር ከፍ አደረገው ማለት ነው። ሰውን ዝም ብሎ አይወድም። እግዚአብሔር የፍቅርን መንፈስ በዛ ሰው ላይ ሲያሳድር ያን ሰው ሊወድ ይችላል። ሰው ከራሱ ከመሬት ተነስቶ ሰውን አይወድም። እግዚአብሔር የፍቅር መንፈስ ሲያሳድር ያን ሰው ይወደዋል ማለት ነው። ስለዚህ በዚህ በምሳሌ ምዕራፍ 12 ቁጥር 2 ላይ መልካም ሰው ከእግዚአብሔር ዘንድ ሞገስን ያገኛል፣ ተንኮለኛ ሰው ግን ይቀሰፋል ይላል። ስለዚህ መልካም ሰው የሚያደርገው መልካም ነገር የምናደርጋቸው መልካም ነገሮች እግዚአብሔር በሄድንበት ሁሉ ይከፍለናል ማለት ነው። በዚህ በመጽሐፈ መክብብ ምዕራፍ 10 ቁጥር 12 ላይ እንደዚህ ይላል፣ የጠቢብ ሰው የአፉ ቃል ሞገስ ናት፣ የሰነፍ ከንፈሮቹ ግን ራሱን ይውጡታል ይላል። ምክንያቱም ከንግግሩ ማለት ነው። አንዳንድ ሰዎች የሚናገሩት ንግግር በጣም ይማርካል። አንዳንዶቹ ደግሞ ምንም ቢናገሩ ሬት የሚል። ስለዚህ እግዚአብሔር መንፈስ ቅዱስ ሞገስ ያለው ሰው ያምራል። የሚሰራው የሚያቅደው የሚከናወንለት፣ የሚያስበው ሁሉ የሚከናወንለት እንደዚህ አይነት ሰዎች አሉ። እነዚህ እግዚአብሔር በሚያደርጉት መልካም ነገር እግዚአብሔር በሄዱበት ይከፍላቸዋል ማለት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 47 ላይ እንደዚህ ይላል የእግዚአብሔር ቃል፣ እግዚአብሔርንም እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው፣ ጌታም የሚድኑትን ዕለት ዕለት በእነሱ ላይ ይጨምር ነበረ ይላል። ሐዋርያት ናቸው። ሞገስ ነበራቸው፣ በሰው ዘንድ መከበር ነበረባቸው።
ያከብሯቸው ነበር። ስለዚህ ይህ መታደል ነው። ካህን ባለ 5 ማዕረግ ነው። ካህን ጥበበኛ መሆን አለበት። ካህን እግዚአብሔርን የሚፈራ መሆን አለበት። ካህን ባለ 5 ማዕረግ እግዚአብሔር ሰጥቶታል። ካህን 1ኛ ሕግ አዋቂ ነው። ካህን 2ኛ መምህር ነው። ካህን 3ኛ አባት ነው። ካህን 4ኛ ሐኪም የነፍስና የሥጋ። ስለዚህ ይህ ሁሉ የሚሰጠውና ሞገስ የሚገኘው ግን እግዚአብሔርን ስንፈራ ነው። ያው ዓለምን ከመግዛት ይበልጥ ራስን መግዛት ከባድ ነው። ራሱን ከገዛ ሁሉም መግዛት ይችላል። ሰው ሃይማኖተኛ ሳይሆኑ ሃይማኖት ማስተማር አይቻልም። ምክንያቱም እግዚአብሔር የልባችንን ኩላሊትን የሚመረምር እግዚአብሔር። ዛሬ እኛ ክርስቲያኖችን ማንም እየተነሳ እንደ ለቅሶ ቤት ንፍሮ እየዘገነን። ስለዚህ ለዚህ ሁሉ መጸለይ፣ መበርታት፣ መጠንከር ያስፈልጋል። ስለዚህ እግዚአብሔር የሁላችንንም መጨረሻ እንዲያሳምርልን፣ ወጥቶ ከመቅረት እንዲጠብቀን። እንግዲህ እግዚአብሔር ስራው ድንቅ ነው። ባዩት ጊዜ የተገረሙ፣ ዛሬም እግዚአብሔር ስራውን ይሰራል። ከኛ የሚጠበቀውን እያደረግን መኖር ያስፈልጋልና እግዚአብሔር ወጥቶ ከመቅረት እንዲጠብቀን፣ ከክፉ ነገር እንዲያድነን የእሱ መልካም ፈቃድ ይሆንልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን።